ስለ አባይ ከተነገሩ ታሪኮች፣ ተውኔቶች፣ ውይይቶች፣ ግጥሞች ብዙ ጉዳዮች መካከል አንድ ምሁር አንድ መጽሐፍ አዘጋጅቷል። አባይ በግዕዝ ድርሳናት የሚል መርሻ አለኝ። አዲስ አበባ ዩኒቨርሲቲ የስነ ልሳንና ስነ ጽሁፍ መምህር ነው፣ ዶክተር። እሱ ያዘጋጀው አንድ መጽሐፍ አለ፣ አባይ በግዕዝ ድርሳናት ይላል። ከዚህ መጽሐፍ ውስጥ አንዳንድ ነጥቦችን ላካፍላችሁ። የመጽሐፉ ርዕስ አባይ በግዕዝ ድርሳናት ይሰኛል። የመጽሐፉ አዘጋጅ ወይም ደራሲ ዶክተር መርሻ አለኝ። መጽሐፉ የታተመበት ዘመን በፈረንጆች 2021። መጽሐፉ 335 ገጾች አሉት። የምዕራፍ ውቅሩን ስንመለከት 6 ምዕራፎች አሉት። በውስጡ ለምሳሌ ምዕራፍ 1 ውሃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ እና ተዛማጅ ጉዳዮችን ያነሳል። ምዕራፍ 2 አባይ እንደ ወንዝ በቤተክርስቲያን የሚል ርዕስ አለው። ምዕራፍ 3 አባይ በኢትዮጵያ ቤተክርስቲያን ጥንታውያን መዛግብት ይላል። በዚህ ርዕስ ስር በርካታ ነጥቦች ተዳሰዋል። ንዑሳን አርዕስት አሉት። ምዕራፍ 4 አባይ በኢትዮጵያ ሊቃውንት ቅኔ ይላል። ምዕራፍ 5 አባይ በቅዱሳት ስዕላት ይሰኛል። ምዕራፍ 6 እና የመጨረሻው አባይ በመልክ ይላል። ደግሞ ምዕራፍ 6 በዚህ መጽሐፍ እነዚህን የመሳሰሉ ጉዳዮች ተዳሰዋል። የመጽሐፉ ደራሲ ወይም አዘጋጅ መቅድም ረዘም ያለ ስለሆነ እሱም ማንበብ ጊዜ ስለሚወስድ ወደ ዋናው ፍሬ ሀሳብ ልግባ። መግቢያም አለው። መጽሐፉን ማንበብ ይቻላል። ምዕራፍ 1ን እንዳስብ። ውሃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ይላል ምዕራፍ 1። እስኪ አንዳንድ ሀሳቦችን አለፍ እያልኩ እያካፈልኳችሁ አልፋለሁ። በጥንታዊው ኢትዮጵያውያን ልሳን በግዕዝ ውሃ ማይ ተብሎ ይጠራል። አለቃ ኪዳነወልድ ክፍሌ ቃሉን በቁሙ ውሃ የታወቀ ፈሳሽ ከምድር ሆድ የሚፈልቅ የሚወጣ በባህር በየብስ በጉድጓድ በአዘቅት በአፍላግ በአንቅሪት በሁሉ የሚገኝ ለባህሪውና ለባህሪነቱ የተለየ ህብር ጣዕምና መዓዛ የሌለው ጽሩይ ንጹሕ ቆሪር ከአራቱ ባህርያት አንዱ በእርጥበቱ ከመሬት በጥሬቱ ከእሳት በቁረቱ ከነፋስ የሚስማማ ለሚጠጣው ሁሉ ልምላሜ የሚሰጥ የሚያቀዘቅዝ የሚያረካ ባህርያዊ መጠጥ ዝናም ጠል በማለት በይነውታል። በዚህ ባህሪና አገልግሎቱ በቤተ ክርስቲያኗ የቃልም ይሁን የመጽሐፍ ሀተታ ሰፊ ቦታ ተሰጥቶት ተተንትኖና ተመስሎ እናገኘዋለን። በዚህ ምዕራፍ ጥንታዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ውሃ ያላትን አስተምህሮና ፍልስፍና እንዲሁም በምሰጣቸው መንፈሳዊ አገልግሎቶች ውሃ ያለውን ቦታ ባጭሩ እንመለከታለን ይላል ደራሲው በምዕራፍ 1 መንደርደሪያው። ከዛ ውሃ የእግዚአብሔር ፍጥረት ነው በሚለው ንዑስ ርዕሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔር ዓለምን ከመፍጠሩ በፊት እንደዛሬው ሁሉ አንድነቱ ሶስትነቱን ሳይከፍለው ሶስትነቱ አንድነቱን ሳይጠቀልለው ያለመለያየት፣ ያለመቀላቀል፣ ያለመበላለጥ አንዱ ከሌላው ሳይርቅ ሳይለይ ምስጉን ባህሪው በአንድነት በሶስትነት ሲሰለስ ሲቀደስ ይኖር ነበር ብላ ታምናለች ይላል ደራሲው። ይህን እምነቷንም በሊቃውንቷ የተደረሱና የተተረጎሙ ድርሳኖቿ ተባብረው ይመሰክሩላታል። እምቅዋኔሁ አለፋዊ ወዘእንበለ ፍልጠት እምዚአሁ ዳህራዊ ዘእንበለ ተፍጻሜት። ከፍጥረቱ ሁሉ አስቀድሞ ያለመነሻ የነበረ ዛሬም ያለ ኋላም ሁሉን አሳልፎ ያለመድረሻና ያለመጨረሻ ለዘላለሙ የሚኖረው ፈጣሪ ዓለማት እግዚአብሔር ክብሩ በባህሪው ለብቻው እንደቀረ አወቀ። ስሜን የሚቀድስ ክብሬን የሚወርስ ፍጥረት ልፍጠር ብሎ አሰበ። ከመዝን ዘሃሎ በህላዌሁ ህሎት አለ በህሊናሁ እምቅት ዘይትትረከበ መቃ እንተ ይእቲ ቀዳሚተ ኩሎ አእምሮ ቀላያተ ቀላያት ወመዓልመ ጥበብ ወአራየ ማየ ልቡና ይቤ ፈቅድ እፍጥር ፍጥረታተ ከመ ኢታወቅ ቅድምና
ሰማየ ወባሕቲትየ ወኃይልየ ወክህሎትየ። ትርጉም ዘላለማዊት በሆነች ሕልውናዊ ያለ ጥልቀቷ በማይመረመር ከእውቀት ሁሉ አስቀድማ በነበረች ከጥልቀቶች ሁሉ ጥልቅ በሆነች የጥበብ ሁሉ ቁንጮ በሆነች በልዕልና በምትኖር ልቡና ጥንታዊነቱ ብቸኛ የሆነ ፈጣሪነቴ ኃይሌና ካህሊነቴ እንዲታወቅ ፍጥረትን ፈጥር ዘንድ እወዳለሁ አለ። መጽሐፈ አክሲማሮስ በዋቢነት ተጠቅሷል። አስቦም አልቀረ ስለ 5 ነገር ይህን ዓለም ፈጠረ ብሎ ምክንያተ ፍጥረት ዓለምን ያነሳል። ወደ ውሃ ከመግባቱ በፊት ጥንተ ፍጥረትን ዳሶ ነው የሚገባው መጽሐፉ እያለ ይቀጥላል። ውሃ የሌሎች ሕያዋን ፍጥረታት ሕይወታቸው ነው። ውሃ የመንፈስ ቅዱስና የሀብቱ ምሳሌ ነው። እዚህ ላይ ወመንፈሰ እግዚአብሔር ይጼልል መልዕልተ ማያት የሚለውን የኦሪት ዘፍጥረት ኃይለ ቃል ጠቅሷል። ከዛ ውሃ የዘላለማዊ ሕይወት ምንጭ መሆኑን ያትታል። በመቀጠል ውሃ ክርስቲያኖችን ከክርስቶስ ሞትና ትንሣኤ ጋር እንደሚያስተባብር ያስረዳል። ከዛ ውሃ የሰው ልጅ መቅጫ መሆኑን ከኖህ ዘመን ጥፋት ጋር የማይ አይህ ቅጣትን ታሪክ ያትታል በመጠኑ። ቀጥሎ ውሃ የስጋን ሕመም ይፈውሳል፣ የረከሰውንም ያነጻል ይላል። እንደ ጸበል ስንጠቀምበት ማለቱ ነው። ከዛ ውሃ እንደሚጸለይለትም ያነሳል፣ ያወሳል። ምዕራፍ 1 አልጨረስንም፣ አሁንም ይቀጥላል ሀሳቡ። እያንዳንዱ ንዑስ ርዕስ ያው ማብራሪያ ያለው። እዛ ውሃ የጸሎት ማስመሪያ የነዋያተ ቅድሳት ማክበሪያ እንደሆነ ይገልጻል። ውሃ ቅዱሳን ሕይወት እና አገልግሎት ጋር ልዩ ግንኙነት አለው። ይኸውም በልዩ ልዩ መንገድ ማስረጃ ቀርቦበታል። ለምሳሌ ለቅዱሳን መካነ ጸሎታቸው የጸሎት ቦታቸው ውሃ እንደሆነ በልዩ ልዩ ገድላት እና ድርሳናት እንደምናነበው አንዳንድ ቅዱሳን ውሃ ውስጥ እየገቡ እንደጸለዩ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ ቅዱስ ክርስቶስ ሰምራ አይነት ቅዱሳን ባህር ውስጥ እየገቡ ይጸልዩ እንደነበረ መጽሐፈ ገድላቸው ያስረዳል። ይህንኑ አንስቷል። ሌሎችም ቅዱሳን አሉ። ከመካነ መቃብራቸው ፈልቆ ታምራትን ይሰራል ውሃ። ቅዱሳን በሕይወተ ሥጋ ይጸልዩበታል። ካረፉ በኋላም ከመቃብራቸው ፈልቆ በጸበልነት ታምራት እንደሚፈጽም አንስቷል። ከዚህ ውጭ ለቅዱሳን እንደሚታዘዛቸው ውሃ ያስረዳል። ከዚህ ውጭ ደግሞ ውሃ የቅዱሳንን ቅድስና እንደሚገልጥ ለምሳሌ አንድ ምሳሌ ቢጠቅስ እዚህ ላይ አባ ሚካኤል የተባሉ 47ኛው የእስክንድርያ ቤተክርስቲያን ፓትርያርክ በአባ መቃርስ አስቄጥስ ገዳም በጸሎትና በትህርምት እንዲሁም በልዩ ልዩ ተጋድሎ ከኖሩ በኋላ በተነገረላቸው ትንቢት መሰረት ሲሾሙ ቀድሞ ምልክት ያላሳየ ዝናብ በመላ ሀገሪቱ በመዝነብ ቅድስናቸውን እንደገለጸ በመጽሐፈ ስንክሳር ተመዝግቧል ይላል። ይኸውም ውሃ የቅዱሳንን ቅድስና እንደሚገልጥ በልዩ ልዩ መልክ በዝናብነት ወይም በጸበልነት ፈልቆ ማለት ነው። ከዛ ሌሎች ማስረጃዎችም አሉት። ምዕራፍ 1 በዚህ ይጠቃለላል። ምዕራፍ 2 ደግሞ መነሻ ያደረገው አባይ እንደ ወንዝ በቤተ ክርስቲያን እንዴት እንደሚገለጥ በማብራራት ነው። ለምሳሌ ከስሙ ይጀምርና ጊዮን የሚለው ቃል በመጽሐፍ ቅዱስ በልዩ ልዩ ቦታዎች መገለጡን፣ በቅዱሳት መጽሐፍት በልዩ ልዩ ቦታ መነሳቱን ያስረዳናል። የአባይ መጽሐፍ ቅዱሳዊ ስሙ ጊዮን ነው፣ የቅስና ስሙ። ከአራቱ አፍላጋተ ገነት በኦሪት ዘፍጥረት ስሙ ተጠቅሶ የምናገኘው ወንዝ ነው። በነገራችን ላይ ጊዮን ወይም አባይ። ሌላ አባይ ተብሎም ደግሞ ተገልጧል። ይህንንም ያነሳል። አባይን በአይኑ በአልፋው አም ጽፎታል አዘጋጁ። አባይ በሚለው ታላቅነቱን፣ አባይ በአልፋው ከጻፍ ነው ግን ቀጣፊ የሚል ትርጉም አለው። ምናልባት አባይ ምንጩን መነሻውን ክዶ
ለሌላ ሀገር ሲያገለግል መኖሩን የሚገልጥ ምስጢር አለው። አባይ ካል ነው። ቀዳሚ መጠሪያው ግን ግዮን ነው። ከዛ ቀጥሎ አባይ ነው በብዛት የተለመደው። አባይ የሚል መጠሪያ እንስጠው ከተባለ አባይ ማደሪያው ቢስ ግንድ ይዞ ይዞራል እየተባለ እንደሚነገርለት ለወገኖቹ አለመሆኑን ለባይዳን አገልጋይነቱን የሚገልጽ ምስጢር አለው። ከዛ ፈለግ አብይ ተብሎ ደግሞ በምንጭነት ፈለግ ከሚለው ቃል ጋር እየተዛረፈ ወይም እየተናበበ ፈለግ አብይ፣ ፈለገ ግዮን፣ ፈለገ አባይ እየተባለ እንደተጠራም አንስቷል። አባዊ መባሉንም ገልጿል ባለመጽሐፉ። በተለያዩ ግዕዝ መዛግብት የአባይ ወንዝ አባዊ በሚል ስያሜ ተጠርቶ እናገኛለን ይላል ዶክተር መርሻ። ለምሳሌ በአፄ ሱስንዮስ ዜና መዋዕል በሚከተለው መልኩ ተጠቅሶ እናገኘዋለን። ወሐምስቱ እውዛነ ነፍጥ ወአዲወሙ ፈለገ አባዊ እሙንቱኒ አሰጋቡ ብዙሃ ሰራዊተ ጸብ። ጠመንጃ የያዙት አምስቱ የሆነ ነገር ያስፈልገዋል። ወታደሮች ወይም አርበኞች ወይም ተዋጊዎች የሚል አስገባሁበት እኔ። የአባዊን ወንዝ ዞሩት፣ እነርሱም ብዙ ሰራዊትን ሰበሰቡ። በተመሳሳይ መልኩ ቀጥሎ እንደምንመለከተው በአፄ ሰርፀ ድንግል ዜና መዋዕልም በተለያዩ ገጾች የአባይ ወንዝ አባዊ በሚል ስም ተጠርቶ እናገኘዋለን ብለው አባይ ከሌሎቹ ስሞች በተጨማሪ አባዊ እንደተባለ ምሳሌ ማስረጃ ጠቅሶ ጽፎልናል። የአባይ በግዕዝ ድርሳናት አዘጋጅ ዶክተር መርሻ። እየቀጠለ ደግሞ ተከዚ ተብሎ እንደተጠራም ያነሳል። ተከዚ ወንዝ ምንጭ ማለት ነው። ሀገራችን ውስጥ ተከዚ የሚባል ወንዝ አለ። ተከዚ ግን ለሁሉም ወንዝም ጭምር የሚያገለግል ቃል ነው። አባይንም ተከዚ ብለው ቅዱሳት መጽሐፍት እንደሚጠሩት ያስረዳል የዚህ መጽሐፍ ባለቤት። ከዚህ ውጭ አባይን ቅዱስ ወንዝ ብሎ የመጥራት ትውፊትም አለ። አንደኛው ምክንያት ምንጩ ጸበል ስለሆነ ነው። ሌላው ምክንያት ከገነት ጋር የተያያዘ ታሪክ ስላለው ነው። ሌላው ምክንያት የቅዱሳን መናኸሪያ፣ የቅዱሳን መፍለቂያ፣ የቅዱሳን ባት የሆነችው ኢትዮጵያ ከሷ ስለሚፈልቅ ቅዱስ ቢባል ይስማማዋል። በስመ ነባሪ ይጸዋ ሀዳሪ እንደሚለው ይህን ማብራሪያ ማነሳላችሁ ከራሴ ጌታ አንጻር ነው። ወደ መጽሐፍ ውስጥ ገቡ ደግሞ ሰፋ ያለ ማብራሪያ ታገኙበታላችሁ። አባይ በክርስቶስና በእናቱ ኪደተ እግር መባረኩንም ያነሳል። ኪደተ እግር ማለት በእግር መርገጥ፣ በእግር መጓዝ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ጋር ወደ ግብፅ በተሰደደ ጊዜ ኢትዮጵያንም በሰዓቱ እንደረገጠ የቤተክርስቲያን ታሪክ ያስረዳናል። በሰዓቱ አባይንም እንደባረከው እንደቀደሰው ያነሳል፣ ያወሳል፣ ያትታል መጽሐፉ። አባይ የክርስቶስ ቅዱስ ደም ተዋህዶበታል ይላል ደግሞ እዚሁ ምዕራፍ 2 ላይ በንዑስ ርዕስ 2:4። ከዛ ውጭ የፈውስ ወንዝ መሆኑንም ጠቅሷል። ቀደም ሲል እንዳነሳውላችሁ ጸበል ነው አባይ። ምንጩ ሰከላ ላይ ብዙሃን ይፈወሱበታል በየቀኑ። ከዛ ውጭ ቸር አገልጋይ ብሎታል አባይን እንደሰው ለገበሬ መብት፣ መጠጥ፣ የመስኖ የብዙ አገልግሎት መሳሪያ ስለሆነ ከኢትዮጵያውያን በላይ ምድረ በዳዋን በረሃዋን ግብፅን ያለመለመ አገልጋይ ስለሆነ ከዛ አባይ ቅዱሳን ከተማ ተብሏል። ይህን ዓለም ንቀው ንጽ ጠብቀው ግርማ ሌሊትን ድምፅ አራዊትን ታግሰው ከቆሙ ሳይቀመጡ ከዘረጉ ሳያጥፉ በጸሎት ተወስነው ምናኔ በገቡ ጊዜ አባይ ከነጓዙ ሸለቆው ቋጥኙ ሰርጡ አራዊቱ መናኸሪያ ከተማቸው ሆኖ ሲያገለግላቸው ኖረዋል። አሁንም እያገለግላቸው ነው፣ ወደፊትም ያገለግላቸዋል። ይህም በቅዱሳኑ ገድላትና ድርሳናት ሲገለጽ የኖረ ነው ይላል ዶክተር መርሻ። ከዛ ውጭ አባይ ሰጥቶ መቀበያ ወንዝ ነው ይላል። ምዕራፍ 3 አባይ በኢትዮጵያ ቤተክርስቲያን ጥንታውያን መዛግብት ያለው አንድምታ ምን እንደሆነ ታትቷል። ለምሳሌ በመጽሐፍ ቅዱስ እና በትርጓሜ መጽሐፍት እንዴት እንደተገለጠ ሲነግረን እንደራሲው በቀደመው ምዕራፍ እንደተገለጸው ኢትዮጵያውያን ሊቃውንት የግዮን ወንዝ ከገነት መንጭቶ ምድረ ኢትዮጵያን ያጠጣል ብለው እንደሚያምኑ ተመልክተናል ይላል። ቀደሞ ምዕራፍ 1 ላይ ስላነሳው ነው። ይህም ወፈለግ ይወፅ እምቅድሜሁ ከመ ይስቅያ ለገነት ወእምኅየ ይትፈለጥ ለአርባዕቱ ማዕዝነ ዓለም ብሎ ረጅም ግዕዝ ጥቅስ አለው። ገነትን ያጠጣ ዘንድ ወንዝ ከኤደን ይወጣ ነበር፣ ከዚያም ለ4 ክፍል ይከፈል ነበር።
የአንደኛው ወንዝ ስም ፊሶን፣ እርሱም ወርቅ የሚገኝበትን የኤውላጥን ምድር ይከባል። የዚያም ምድር ወርቅ ጥሩ ነው። ከዚያም ልዑልና የከበረ ድንጋይ ይገኛል። የሁለተኛው ወንዝ ስም ጌዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል። የሶስተኛውም ወንዝ ስም ጤግሮስ ነው። እርሱም በአሶር ምስራቅ የሚሄድ ነው። አራተኛው ወንዝ ኤፍራጥስ ነው ብሎ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 10 እስከ 15 የተጠቀሰውን ኃይለ ቃል ያነሳና የተወሰነ ማብራሪያ ይጨምራል። እዛ አባይ በመጽሐፍት ገድላት ብሎ ደግሞ ገድላት ላይ በልዩ ልዩ ገድላት በገድለ ዘራ ቡሩክ ከአባይ ጋር የሚገናኝ ታሪክ ስላላቸው በሳቸው ብዙ ቦታ ላይ ተጠቅሷል። ከዛ አባይ በገድለ ሰላማ ከአባ ሰላማ ወይም ከሳቴ ብርሃን ገድልም ላይ አባይ የተጠቀሰባቸው ቦታዎችን አልፎ አልፎ ጠቅሷል ደራሲው ወይም አዘጋጁ። አባይ በገድለ እስትንፋሰ ክርስቶስም የተጠቀሰባቸው ቦታዎች ተዳሰዋል። አባይ በገድለ ተከሰ ብርሃን፣ በገድለ ዜና ማርቆስ፣ በገድለ ብርሃነ ክርስቶስ፣ በገድለ ኤልያስ፣ በገድለ ተጠምቀ መድህን በእነዚህ ገድላት በልዩ ልዩ ሁኔታ መገለጡን ያትታል ይህ መጽሐፍ። ከዛ አባይ በመጽሐፍት ድርሳናት ለምሳሌ በድርሳነ ዑራኤል ምን አይነት ቦታ እንዳለው የዛ የተጠቀሱ ምስጢራትን እያነሳ የተወሰነ ማብራሪያ ይሰጣል። እንደ ምሳሌ አንድ ሰላም ለመጻፍክሙ ጥንተ ዜና ነገር አእመነ በዓለ ደመና ዑራኤል ወድንግለ ሲና እምነ ሰሎሜ ወዮሴፍ በኢትዮጵያ ምድርነ ተፈሳት አውደ ጽዮን ወተሰርገወት ብርሃነ እስመ ጽዮን እንዘ ጽዮን አባለት ጽዮን ዑራኤል ምስለ ማርያም አመረስታይ ከፍኖተ ሌልና ዚያከ ጥቀ በወርሃ ጽዮን ተከስተ ካህናቲሃ ለጽዮን በጊዜ ለብሱ ፍርሃተ ነጽሮሙ ታሕተ ደመና አናብስተ ገዳም ሰለስተ እንዘ ትብል ቁሙ አይዳይ ከምሕረተ የሚል ኃይለ ቃል ጠቅሶ ይህንን ማብራሪያ ሰጥቶበታል። ይኸውም በድርሳነ ዑራኤል እንደሚገኝ ያነሳል። አባይ ጌታንና እናቱን በስደታቸው ወራት ተቀብሎ ማስተናገዱን ጽፏል። ማብራሪያ አክሎበታል። ሁሉም ማንበብ ስለሚያዳግት ጊዜ ስለሚወስድ ነው የምዘለው። አባይ የድንግል ማርያም አስራቷ እንደሆነም ገልጿል። ምንጭ ጠቅሶ ድርሳነ ዑራኤልን ጠቅሶ አባይ በክርስቶስ ደም ተቀድሷል ይላል። እንደ ቤተክርስቲያን አስተምሮ ጌታችን ኢየሱስ ክርስቶስ ቀራንዮ አደባባይ ተሰቅሎ ለአዳም ኃጢአት ካሳ ሲሆን ደሙን አፍስሷል። ለንጊኖስ የተባለ ወታደርም ጎኑን በጦር በወጋው ጊዜ ከጎኑ ደምና ውሃ ወጥቶ ፈሷል። በዚህ ጊዜ መልአኩ ቅዱስ ዑራኤል ከጌታ ሰውነት የነጠበውን ወይም የፈሰሰውን ደም በብርሃን ጽዋ ተቀብሎ በብርሃን ጭራ ረጭቶታል። እንደ ቤተክርስቲያን አስተምሮ መልአኩ በሚረጭበት ጊዜ ደሙ በነጠበበት ቦታ ሁሉ አማናዊ ቅዱስ ሥጋውና ክቡር ደሙ የሚሰዋበት ቤተክርስቲያን ይታነጽበታል። እንደ ድርሳነ ዑራኤል ገለጻ በብርሃን ጭራ የተረጨው ደሙ በኢትዮጵያ ልዩ ልዩ ቦታዎችና አፍላጋት አርፎ ኢትዮጵያን ቀድሷታል። ከተቀደሱት ቦታዎችና አፍላጋት ውስጥ አንዱ ጊዮን፣ አባይ ወይም ጣና ነው። ይህንም ድርሳነ ዑራኤል እንደሚከተለው ገልጾታል ይልና ግዕዝ ጥቅስ ጠቅሷል። አማርኛው ላንብብላችሁ። ያን ጊዜ በወንጌላዊ በዮሐንስ መጽሐፍ እንደተነገረው የኢትዮጵያ ሀገርና የጽላተ ሙሴ ማደሪያ የሆነች አክሱም በጌታችን በኢየሱስ ክርስቶስ ደም የመረጨቷንና የመባረኳን ዜና ነገረው። ሁለተኛም የናግራን ሀገር ነገስታት አብርሃና አጽብሃ ያሰሯት ቤተክርስቲያንን፣ ሶስተኛም ሐውዜን ሀገርና በባህረ ጣና ደሴት ያሉትን 44 ቤተክርስቲያናትን ብሎ ድርሳነ ዑራኤል ተጠቅሷል። ከዚያ አባይ ከመላከ እግዚአብሔር ጋር ያለውን ግንኙነት የሚያነሳ ምስጢር ተገልጿል። አባይ ወንጌልን ለሕዝበ ኢትዮጵያ የሰበኩ ካህናት ተገኝቶበታል ይላል። አባይ ለቅዱሳን አበው የአገልግሎት መነሻ ሆኖ ማገልገሉንም ይጠቅሳል። ከዛ ውጭ በመጽሐፈ ጤፉት በልዩ ልዩ ቦታዎች እንዴት ተብሎ እንደተገለጠ ስለ አባይ እንዴት እንደተነገረ ያስረዳናል። ከዛ ውጭ አባይ በመጽሐፈ ሰማይ ወምድር እንደተጠቀሰም ግዕዝም የአማርኛ ምንጮችን ጠቅሶ ያስረዳናል። በመጽሐፈ አክሲማሮስም እዛም ላይ አባይ ተጠቅሷል ነው። በመጽሐፈ ሱባኤ በተባለው መጽሐፍም አባይ ተጠቅሷል። ጊዮን ውሃ የሚፈስበት ምድር ሁሉ ኢትዮጵያ ተብሎ እንደተሰየመም
አዘጋጁ ምንጭ ጠቅሶ ያብራራል። በድርሳነ መስቀል አባይ እንዴት እንደተገለጠ ይነግረናል። ድርሳነ ኪዳነ ምሕረትም መጠቀሱን በታምራት መጽሐፍ ለምሳሌ በታምረ ማርያም፣ ልዩ ልዩ ቅዱሳን ታምራት አልፎ አልፎ መጠቀሱን ያነሳል። ከዛ በዜማ መጽሐፍት ከዜማ መጽሐፍት ትልቁና ቀዳሚው ዋነኛው ድርሰት የቅዱስ ያሬድ ድጓ ነው። በመጽሐፈ ድጓ አባይ እንዴት እንደተገለጠ ደራሲው አልፎ አልፎ በወፍ በረር አንዳንድ ቃላትን ጠቅሷል። ለምሳሌ ኦ አባይ አይት የተሐውር ወለመኑ ታድጋ ለኢትዮጵያ የሚለው አንዱ በድጓ በመጽሐፈ ድጓ የተገለጠ ቃል ነው። እንዲያውም አባይ ወዴት ትሄዳለህ ኢትዮጵያንስ ለማን ትተዋታለህ ብሎ ቅዱስ ያሬድ ሲዘምር አባይ ቀጥ ብሎ መቆሙም በቤተክርስቲያን ትውፊት ይነገራል። ከዛ መልአኩም ወዲያው መጥቶ ይላል ለምን ትደክማለህ? ለምንስ ተፈጥሮን ትከለክላለህ? ሕጉን አታፍርስ ሲለው ቅዱስ ያሬድ ደንግጦ አጥፍቻለሁ፣ አባይ ሆይ ሂድ፣ የተፈጥሮ ግዴታህን ፈጽም ብሎ አሰናብቶታል ይላል። ከዛ አባይ በጾመ ድጓ በሱም ሀገር ቅድስት ወልዕልት ሀገረ እግዚአብሔር ህዝብ ቅዱሳን ወልዶ ሰላም ይነብሩ ውስቴታ አፍላገግ ይወን ወጤግሮስ ይውህዝ መይማና ወይም ጸጋማ የኤፌሶን ወይን ኤፍራጥስ ዘይት ርስቶም ለሰማየት ብሎ ቅዱስ ያሬድ በጾመ ድጓ እንደገለጠው ደራሲው አንስተዋል። ይኸውም የተቀደሰች ከፍም ያለች ሀገር ቅዱሳን ህዝብ የሰላም ልጆች በውስጧ የሚኖሩባት የእግዚአብሔር ሀገር የጊዮንና የጤግሮስ ወንዞች ከቀኟና ከግራዋ የሚመነጩባት ወይን የሆነ ኤፌሶንና ዘይት የሆነ ኤፍራጥስ የሰማዕታት ርስቶቻቸው ናቸው ይላል ቅዱስ ያሬድ በጾመ ድጓ ዘደብረ ዘይት። ይኸውም አባይ በልዩ ልዩ የዜማ መጽሐፍት የተሰጠውን ቦታ የሚያሳይ ነው። መጽሐፉን ገዝቶ ማንበብ ይቻላል። ይሄ ነው መጽሐፉ። አባይ በግዕዝ ድርሳናት። ከዛ ምዕራፍ 4 አባይ በኢትዮጵያውያን ሊቃውንት ቅኔ ይላል። ኢትዮጵያውያን ሊቃውንት ስለ አባይ ምን ብለው እንደተቀኙ ሲያስረዳ መግቢያ ሀሳብ አለው። ከዛ ያለፍ እንበልና አንድ ምሳሌ እንጥቀስ። አባይን ሊቃውንት በቅኔ ሲገልጹት ወይም ሲያመሰጥሩት ውዳሴም ወቀሳም አቅርበውለታል። ወቀሳ መልክ ከቀረቡ ቅኔያት መካከል አንዱ እንዲህ ይላል። ኦ አባይ የዋሃተ ልብከ በስጋ ወፈድፈደ በልዕልና እንዘለ ሰባ ቤት ዚአከ ይትረድ በቅድምና አምጣነ ትረድ አንተ በእሴተ ጻማ ባይዳነ እንዘ ታበዝህ ትሕትና። በዚህ ቅኔ አባይ ሆይ የልቡና የዋህነት ፈጽሞ በዛ፣ በቅድሚያ የራስህን ቤተሰብ ሳትረዳ ትሕትና አብዝተህ ብዙ በመድከም ባዕዳንን ትረዳለህና የሚል ትርጉም አለው ቅኔው። ይሄ በወቀሳ መልክ ከቀረቡ ቅኔያት መካከል አንደኛው ነው። መርጌታ ቃለ ጽድቅ ካሴ ይባላሉ ይላል። የቅድሙ ቅኔም የመርጌታ ቃለ ጽድቅ ካሴ የተባሉ ሊቅ ነው። እኒህ ሊቅ ቀጣይ ደግሞ በሌላ መንገድ ያቀረቡት ቅኔ ያላቸው። በአባይ ቴሌቪዥን ዘኩሎ ከሰተ ወአስተርአየ ምድረ አሜሪካን ይኸው ውፅ ጊዜ ወምድረ አውሮፓ ልዕልና ወንርኤ በአይነ ስጋ ጃፓን ወቻይና ዘበላዕሌሃ ወረደ ልምላሜ ወይትሌለያ ደመና ኢትዮጵያ ምድረ ጽሙና በቴክኖሎጂ መለስ መንክረ ዜና እስመዛቲ ተበቋት በፍና ይላል ቅኔው። ትርጉም እንዲሁ በወፍ በረር ወይም በግርድፉ ሁሉም በሚያሳይ በአባይ ቴሌቪዥን አሁን ሀገር አሜሪካንና ሀገር አውሮፓን በእድገት እናያለን። በአይነ ስጋችንም ጃፓንና ቻይናን እናያለን። ልምላሜ በላዩዋ የወረደላትና ደመና የማይለያት የመረጋጋት ሀገር ኢትዮጵያ ዝናው በሚያስደንቅ በቴክኖሎጂ መለስ በጊዜ ተጠቅማለችና የሚል መልእክት አለው። ይኸውም በመለስ ዜናዊ ዘመነ መንግስት ወይም መለስ ዜናዊ ጠቅላይ ሚኒስትር በነበሩበት ስርዓት የአባይ ግድብ መሰረት መጣሉን የሚያጠይቅ ምስጢር አለ። በዚህ ቅኔ አባይ በቴሌቪዥን ተመስሏል።
አገልግሎቱም የተፈጥሮ ባለጸጋ በሀገራችን ኢትዮጵያ በኢኮኖሚያቸውና በስልጣኔያቸው ከፍ ያሉትን እና አሜሪካንና አውሮፓን እንዲሁም ቻይናና ጃፓንን እንድትመለከት እነርሱ የደረሱበት የስልጣኔ ደረጃ ልትደርስ መሆኑን ማለት ነው እንድታስብ። ይህ እንዲሆን ያስቻለው ደግሞ ቴክኖሎጂን በቶሎ በመጠቀሟ ነው። በቶሎ ማለት እንኳን ያስደፍርም ቢሆንም ቴክኖሎጂን መጠቀሟ ነው የሚለው ይበቃል። በቶሎ አልተጠቀምንም፣ ዘግይተን ነው ወደ ቴክኖሎጂ የተቀላቀል ነው። የቅኔው ባለቤት መርጌታ ቃለ ጽድቅ ካሴ ይባላሉ። መርጌታ ዘላለም እንግዳ አቲከም የተባሉ ቅኔ አዋቂ ያቀረቡት አንድ አምላክ ያለ የሀገር ባለጸጋ አባይ ብልጽግናውን የጠሉ የአባይ ልጅ ውሃ ጠማውና ለመነን አይበሉ ይተዉ ዘበት ተረታቸውንም ያቆሙ ይላል። ይሄ የአማርኛ ዛምላክ ነው ይታወቃል ምስጢሩ። ዋዜማ መንግስት በያዘው ጊዜ ሲወጣ ከግብፅ ኢትዮጵያን ተራምዶ አባይ የውጭ ነጋዴ ቀረበ ተገዶ። የውጭ ነጋዴ አባይ ከሰው ሀገር ሲኖር ተሰዶ እርሱም ማየቱን ቢተው ማዶ ይኖራል ከሀገር ተዛምዶ ብለው በግዕዙ የዜማ ልክ ምጣኔ የአማርኛ ዋዜማ ተቀኝተዋል። ስላሴም አለ። አባይ መንገደኛው አገርን ትቶ የተሰደደ ከሰው ሀገር ሄዶ ሲኖር በግብፅ ሆኖ ለማዳ መጣላት እንደገና አስቦ ሀገሩን ሊረዳ የእግር መንገደኛው አባይ ቤተሰቦቹንም አናዳ ከዞን ጀምሮ እስከ ወረዳ ይረዳልን እርሱም አገር ሲጎዳ አደነቀ የፈረንጅ እንግዳ ይላል ምስሉ ይታወቃል። በዘይዜ ደግሞ ጀግኖች እናት ኢትዮጵያ እንኳን ደስ አለሽ እጅግ በረሃ መጎዳትሽ ከቀረ በልማት ወጥቶ ወርዶ ልጅሽ የአባይ ግድብ ውሃ ኑሮውን ቀየረ። የወለድሽውም ልጅሽ አባይ ይረዳሻልና ፊቱን ካዞረ ከክልል ክልል እየተሻገረ የልማት ሞዴል አባይ ክልል 6 ላይ ሰፈረ። ይኸው ቤንሻንጉል ጉሙዝ ክልል ወይም ክፍለ ሀገር ላይ መገደቡን ያጠይቃል። መወድስ የአማርኛ መወድስ የግብፅ ወታደር አባይ ዘምቶ የነበረ እናት ሀገር ጥሪ በግብፅ ፈቃደኛ ሳይሆን ተጠይቆ ሮጦ አመለጠ ከግብፅ የግብፅን ሰራዊት ደቅድቆ ከኢትዮጵያ ዳር ድንበር አመጣው ባለራዕይ ጀግና ዝናሩን አስታጥቆ ከኢትዮጵያ ተገዶ ገባ የግብፅ ወታደር አባይ በልማት ሰራዊት ልቡ ተጨንቆ መንግስታችንም በመስሪያ ቤቱ ስራ ከሰጠው መርቆ የዲግሪ ተማሪ የአባይ ውሃ አይሰደድም አገር ለቆ ስለተማረ እርሱም የአገር ፍቅር አውቆ የዲግሪ ተማሪ የአባይ ውሃ አገሩን ያለማል ተጠንቅቆ ይላል። አማርኛ መወድስ ነው። ሁለተኛ መወድስ ደግሞ ህገወጥ ነጋዴ አባይ ከኢትዮጵያ የሀገራችን መንግስት ሳያስፈቅድ በወጣ ጊዜ ተስረግርጎ ጫካ ለጫካ ሲሳብ በግብፅ ኤምባሲ አድርጎ ከግብፅ ኤምባሲ እንደገባ መለስ ባለራዕይ ዘግኖ አገኘው ፈልጎ እስከ ጓደኞቹ ሸለቆዎች ሲያለማ ልማት በግብፅ ኤምባሲ ተሰግስጎ አባይ ህገወጥ የኖረ በግብፅ በልጽጎ ታሰረ ስለተገኘ አፈር ንብረቷን ለሌላ ዳርጎ ከእኛ ጋራ ያልማ ልማት ወገቡንም ይሰር ሰንጎ ኩራት ነውና በአገር ማለት እርሱ አድርጎ ሰው አሳድጎ ይላል። የዚህ ቅኔ ባለቤት መርጌታ ዘላለም እንግዳ አቲከም ይባላሉ። ሌላ ቅኔ ደግሞ በባህር ዳር ፈለገ ቢሆን ወይም ፈለገ ገነት ቅዱስ ጊዮርጊስ ቅኔ መምህር የሆኑት የማዊ ዓመተ ማርያም አሰፋ ነው ይላል። እማሆይ ዓመተ ማርያም በዚህ ጉባኤ ቃና ቅኔያቸው አባይን የኢትዮጵያ ፈጣሪ አድርገው የሕዝቧን በደል በቃ ይል ዘንድ ይማጸኑታል። ቅኔው እንዲህ ይላል። ኢትዮጵያ ታበጽሕ እደዊሃ መንገላ አባይ ፈጣሪ ለፈጣሪሃ አባይ ጌጋዬ ሕዝባ ያስተስሪ። ኢትዮጵያ ወደ ፈጣሪ አባይ እጆቿን ትዘረጋለች። ፈጣሪዋ አባይ የሕዝብን በደል ያስወግድ ዘንድ ማለት ነው። መጋቢ ምስጢር ስማቸው ንጋቱም አንድ ቅኔ ያላቸው በአባይ ዙሪያ እንዲህ ይላሉ። አባይ ተአስረ በእደ ፖሊስ ህዳሴ ወርቀ አምጣነ ሰረቀ እየፍራህ ስላሴ ሀበምድረ ግብፅ ይሴት እንዘ የአምር ሙሴ
አባይ የተባለው ሌባ ታሰረ። ሙሴ ሳያውቅ በግብፅ ምድር ለመሸጥ ሥላሴን ሳይፈራ ወርቅ ሰርቋልና ማለት ነው። ርቃቄውና ምስጢሩ ተብራርቷል። መጽሐፉን ላይ መመልከት ይቻላል። እኒሁ ሊቅ መጋቤ ምስጢር ስማቸው ንጋቱ በሚበዝሁ ቅኔያቸው ደግሞ እንዲህ ይላሉ። አፍላገ ዴዴሳ ወርድ አዝማደ ወላዲ ጤግሮስ ኩልክሙ ተፈስሑ አኮኑ ተመይጠ ሀበ ህዳሴ አቡሁ ዘከሃጉለ ግዮን ድርሃ ማሰነ ወርቀ ጸበለ ስፍሕት ዴሁ። ትርጉም የጤግሮስ ወላጅ ዘመዶች የሆናችሁ የዴዴሳና የርብ ወንዞች ሁላችሁም ተደሰቱ። የጠፋው ልጅ አባይ ሰፊ የሆነች እጁን ገንዘብ አፈርን ካጠፋ በኋላ ወደ አባቱ ውዳሴ ተመልሷልና የሚል መልእክት አለው። ታሪኩ ይሄ መነሻ ያደረገው በቅዱስ ሉቃስ ወንጌል ምዕራፍ 15 ከቁጥር 15 ከ32 የተጠቀሰውን የጠፋውን ልጅ ታሪክ ነው ለንጽጽር ያቀረቡት የታሪክ ቅኔ ነው። በቅኔ በኩል አባይ እንዴት እንደተገለጠ እነዚህን ተመለከትን። ምዕራፍ 5 አባይ በቅዱሳት ስዕላት እንዴት እንደተሳለ ወይም እንዴት እንደተቀመጠ የሚያትት ነው። ለምሳሌ ከአቡነ ዘራብሩክ ጋር የሚገናኝ አባይ ስዕል አለ። ስዕሉ እዚህ ተቀምጧል። ከመባረከ ባህረ ግዮን ይላል መግለጫው። አቡነ ዘራብሩክ ምንጩ ላይ ቆመው የሚታዩበትም ስዕል አለ። ከመጸለይ አቡነ ዘራቡሩክ በማእከለ ግዮን በግዮን መካከል ቆመው እንደጸለዩ የሚያሳይም አሳሳል አለ። ኢትዮጵያ ታበጽሕ እደዊሃ ምስለ ግዮን የሚል ደግሞ ኢትዮጵያ ሀገራችንን ከአባይ ወንዝ ጋር አያይዞ የመሳል ትውፊትም አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በኢትዮጵያ አጠቃላይ የስዕል ስርዓት ስዕሎቹ ተቀምጠዋል። እዚህ በሸራ ላይ ደግሞ የተሳለ አለ። አባይን ጭስ አባይ ፏፏቴን የሚያሳይ ከላይ እግዚአብሔር ከታች እጇን ኢትዮጵያ እየተማጸነች የሚያሳይ እንደዚህ። ይሄ የሚሊኒየሙ የቤተክርስቲያን ታሪክ ላይ ያለው ከቨር ፔጅ ማለት ነው። የጀርባ ስዕል ከቨር ፔጅ ሳይሆን የጀርባ ስዕሉ ላይ እንደዚህ አይነት ስዕል ታያላችሁ። እና የመጽሐፍ አዘጋጅ አባይ በምን መልክ እንደተሳለ እንደዚህ እያደረጉ ከነስዕሉ ነው ያሳየን። አባይ በመልክ ይላል ደግሞ ምዕራፍ 6 አባይ በመልክ መልካ አባይም አለ። በመልክ እንዴት እንደተገለጠ ያው መልክ ሰፊ ማብራሪያ ተሰጥቶበታል። ከዛ መልካ ግዮን መምህር አይመረ ፀሐዩ የተባሉ የሰቆጣ ሊቅ መልካ አባይ የተባለ ድርሰት ደርሰዋል። ይኸውም የአባይ ወንዝ ምን ያህል በሊቃውንቱ ዘንድ ትልቅ ቦታ እንደነበረው እንዳለው የሚያሳይ ምስጢር ነው። ከመልኮቹ አንዳንዶቹን ላስታውሳችሁ። ፈጣሪ ምድር ወሰማያት ዘገብረ ዓለማተ በመርሃ ሙሴ መንግስት ግዛን ህዝቡ ከሰተ በዕዳ ኃይለ ህዝብ መላኩን ዘይገብር አረፍተ ስታሊኤል ድምፀ ማዕበላ ፈለጋ አባይ ግርምተ ወእምነ ህዝቡ አርሃቀ ዘለፋ ንዴተ ይላል። ዓለማትን የሰራ የሰማያትና የምድር ፈጣሪ የማዕበሏን ድምፅ ከፍ የምታደርግ የምታስፈራ የአባይን ወንዝ በመላኩ ህዝብ ኃይል እጅ ግድግዳ እያደረገ በሙሴ መንግስት አመራር የህዝቡን ነፃነት ገለጸ፣ ድህነት ስድብንም ከህዝቡ አራቀ የሚል ትርጉም አለው እያለ መልኩ ይቀጥላል። ከትርጉሙና ከማብራሪያው ጋር ነው ያቀረበው ዶክተር መርሻ። ጥሩ ትጋት ነው። በተለይ ይሄ መልክ በቀላሉ የሚገኝ አይደለም። አብሮ ከነትርጉሙ አስገብቶታል። የደራሲውንም ስምም ጠቅሷል። እንደ ሰው አድርገው ነው አባይን በሰውኛ ዘይቤ ነው የገለጹት። እንደ መልክ እንደ ቅዱሳን ለቅዱሳን እንደሚቀርብ ሁሉ ውዳሴ አባይንም በሰውኛ ዘይቤ ሰው እንደሆነ አድርገው አካላዊ ስያሜ እየሰጡ ለእያንዳንዱ የምስጋና ክፍል አባይን ያወደሱበት ድርሰት ነው መልኩ። ቀድሜ ያሰማኋችሁ ሙባ ነው፣ እንደ መግቢያ ነው። የመጀመሪያው ግን ለብዙ መልኮች መነሻ የሚሆነው ለዝክረ ስምከ ስለሆነ ሰላም ለዝክረ ስምከ ግዮን ቀዳማዊ ለኢትዮጵያ ህዝንት ብስራተ ህዳሴ ዜናዊ ይዜምሩ ለከ በበጾታ ከመላ ሐዲስ መራዊ አሃዊከ ህዝበ ሀበሻ ነገደ ይሁዳ ወሌዊ እስመ እሁሆሙ አንተ ዋኮ ግብፃዊ ይላል። ትርጉም ቀዳማዊ አባይ ላዘነች ለኢትዮጵያ ህዳሴ ብስራትን ለሚናገር የስምህ አጠራርህ ሰላምታ ይገባል። ወንድሞችህ የይሁዳና የሌዊ ነገዶች የሀበሻ ህዝቦች
ለአዲስ ሙሽራ እንደሚዘመርለት በየጾታ ይዘምሩልሃል። ወንድማቸው ነህና ግብፃዊም አይደለህም ይላል። ሰላም ለእስትንፋስከ ዘክዋኔሁ ረቂቅ ዛኮ ቆሪር ወአኮ ብቡቅ ፋኑኤል ጌወን ዘህላዌከ ምጡቅ ለድንግል ኢትዮጵያ ጸዋሬ መና በጽድቅ ምንዳቤን ለዝሉፉ አርህቅ። የቀዘቀዘና የሞቀ አይደለ ሁኔታው ረቂቅ ለሆነ እስትንፋስህ ሰላምታ ይገባል። አኗኗርህ የመጠቀና ለድንግል ኢትዮጵያ በእውነት መና የምትሸከም ፋኑኤል አባይ ችግራችንን ለዘላለሙ አርቅ። ቅኔያዊ ነው፣ ከፋኑኤል ጋር ተመስሏል። ሰላም ለቃለከ ዘተለአለ ድምፁ ዘየፄውኦ ለጣና ወለኤፍራጥስ ቢጹ ሰባኬ ብስራት ግዮን ዘያስተፈስህ በገጹ ከመንባ ውስተ ማኅደሩ ዘፍቁራኒሁ አነጹ አይቴ ሙባኡ ዋይቴ አንቀጹ ይላል። ጓደኛው ኤፍራጥስንና ጣናን ለሚጠራ ድምፁ ከፍ ላለው ቃልህ ሰላምታ ይገባል። የምስራችን የሚሰብክ አባይ በፊቱ የሚያስደስት ነው። ወዳጆቹ ወዳነጹት ወደ ቤቱን እንገባ ዘንድ መግቢያው በየት በኩል ነው? በሩስ በየት ነው? ይላል ትርጉሙ። ሰላም ለቆምከ እይታመር መጠኑ እስከ ናድም አስበጽሐ በዛሃየረ ስልጣኑ ሚካኤል ግዮን ዘቃለ ምህረት ትዜኑ በገዳም ዘሴሰይኮሙ ለህዝበ እስራኤል አንተኑ ህብስተምና ከመቦ ይመኑ። በብርቱ ስልጣኑ እስከ አድማስ ለደረሰና መጠኑ ለማይታወቅ ቁመትህ ሰላምታ ይገባል። የርኅራኄን ቃል የምትናገር ሚካኤል አባይ ህብስተምና እንዳለ ያምኑ ዘንድ የእስራኤልን ህዝብ በበረሃ የመገባቸው አንተ ነህ ይላል ትርጉሙ። አብርሂ አብርሂ ኢትዮጵያ ሀገሩ። አይገርማችሁም? ይሄ አብርሂ አብርሂ ናዝሬት ሀገሩ ከሚለው የሰቆቃወ ድንግል ድርሰት ጋር ይነጻጸራል። አብርሂ አብርሂ ኢትዮጵያ ሀገሩ ንጉሥኪ ግዮን ዘምስለ አባይ መጾሩ እስመ በጽሐ ለኪ በህዳሴ ሀበዘ ቀዳሚ መንበሩ ይጉየዩ ወየታፈሩ ሰራዊተ ግብፅ ጸሩ ዘበላዕሌኪ እኩየ መከሩ ይላል። ይሄ ከሰቆቃወ ድንግል ጋር ይመሳሰላል። የአባይ ሀገር ኢትዮጵያ ሆይ አብሪ አብሪ ወይም ድመቂ ፈገግ በይ አንጸባርቂ እንደማለት። ንጉሥሽ አባይ ከታላቅ ተሸካሚው ጋር ወደ ቀደመ ቦታው በህዳሴ ደርሷልና በአንቺ ላይ ክፉ ምክር የመከሩ ጠላቶቹ የግብፅ ሰራዊት ግን አፍረው ይሽሹ። ጉየው የታፈሩ ሰራዊተ ሄሮድስ ጸሩ ከሚለው ጋር ይነጻጸራል። ግብፃውያን አባይን አናስቀድምም፣ አባይን አናስነካም፣ አናስደፍርም እያሉ አፈራችንን ውሃችንን ለዘመናት ሲጠቀሙበት ኖረዋል። አሁን ግን አባይ ወደ ኢትዮጵያ ተመልሶ ኢትዮጵያ ድመቂ ድመቂ የምንልበት ዘመን ደርሷል። የመልኩ ደራሲ አሁን ይሆን ዘንድ ያለውን ወይም ወደፊት ይመጣ ዘንድ ያለውን የኢትዮጵያን ተድላ ደስታ፣ ድል አድራጊነት፣ በአባይ የመጠቀም መብት የሚገልጽ ትልቅ መልእክት አስተላልፈዋል። መንግስትኪ ጽዮን ኢትዮጵያ ሀገር እይትመዋ ለጸር ወያድጋ ለብሔር። ንጉሥኪ ጽዮን እይትመዋ ለጸር የሚል ቃል እግዚአብሔር አለ በሌላ ድርሰት። በዛ መነሻነት ነው ሊቁ መምህር አይመረ ፀሐዩ ይህንን ኃይለ ቃል ወደ መልክ አምጥተው ለአባይ የሰጡት። መንግስትኪ ጽዮን ኢትዮጵያ ሀገር እይትመዋ ለጸር ወያድጋ ለብሔር ወእግዚአብሔር ግዮን በማኅፀንኪ ህዱር እበይ ለኪ ወውዳሴ በልሳነ ኩሉ ፍጡር እስመ ተሰመይኪ አንቲ ዘገነት ምድር ይላል። ጽዮን ኢትዮጵያ ሆይ መንግስትሽ ለጠላት አይሸነፍም፣ ዜጋንም አይጥልም። እግዚአብሔር አባይ በማኅፀንሽ አድሯልና በፍጥረቱ ሁሉ አንደበት ክብርና ምስጋና ይገባሻል፣ የገነት ምድር ተብለሻልና ብሎ ጽዮንን በኢትዮጵያ አባይን በእግዚአብሔር መስሎ እግዚአብሔር በድንግል ማርያም ማኅፀን እንደተወሰነ ሁሉ አባይን በኢትዮጵያ ከኢትዮጵያ አብራክ መገኘቱን ከኢትዮጵያ መመንጨቱን የሚያጠይቅ ህብር የሆነ ታሪካዊ ምስጢራዊ ቅኔ ነው። ይህ የሚያሳየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት መጻሕፍት ለኢትዮጵያ ሀብቶች፣ ወንዞች፣ መልክዓ ምድሯ የሚሰጡትን ክብር፣ ሊቃውንት ለእያንዳንዱ ወንዞቿ የሚያቀርቡትን ምስጋናም ወቀሳም ከተፈጥሮ ጋር ያለንን ትስስር ያጠይቃል። ቤተክርስቲያን ከእግዚአብሔር ጋር ብቻ ሳይሆን ከተፈጥሮ ጋር ፍቅር እንዲኖረን ተፈጥሮን እንድናውቅ የምትጋብዘን
የእውቀት ማዕከል መሆኗን ያጠይቃል። አሁን አንድ ሊቅ አባይን ስራዬ ጉዳይ ብለው መልክ መድረሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም የምትንቀው ፍጥረት እንደሌለ ለወንዝ እንኳን ክብር እንዳላት የሚያጠይቅ መልእክት አለው። የመጽሐፉ ፍጻሜ ይህን ይመስላል። ቀሪዎቹ ዋቢዎች ናቸው። አጠቃላይ በልዩ ልዩ ቅዱሳት መጽሐፍት ከመጽሐፍ ቅዱስ ጀምሮ በአዋልድ መጽሐፍት፣ በዜማ መጽሐፍት፣ በቅኔ፣ በገድል፣ በድርሳን፣ በመልክ አባይ እንዴት እንደተገለጸ ያትታል ይህ መጽሐፍ ምንጭ ማስረጃ እየጠቀሰ በመጨረሻም አባይ በመልክ ምን አይነት ቅርጽ እንደተሰጠው ነግሮናል። የመልኩ ደራሲ መምህር አይመረ ፀሐዩ ዘሰቆጣ ናቸው። ሰቆጣ ካፈራቻቸው ሊቃውንት አንዱ፣ አሁን የት እንዳሉ አላውቅም። መልክአ ግዮን የሚል ድርሰት አላቸው። ድርሰቱ ብዙ የሚያመራምሩ፣ ብዙ የሚያከራክር፣ ብዙ የሚያወያይ፣ የሚያከራክር ስላችሁ በጥበብ ማለት ነው። በጥበብ በፍቅር በስነ ጽሁፋዊ ለዛ ብዙ ቁም ነገር ያለው ድርሰት ነው። ዶክተር መርሻለኝ አባይ በግዕዝ ድርሳናት በተሰኘው መጽሐፉ ይህን የመሰለ እነዚህ አባይ በየድርሳኑ በየገድሉ በየመልኩ በቅኔው በምን መልኩ እንደተገለጸ የሚጠቁም መጽሐፍ አዘጋጅቶልናል። ደራሲውን እናመሰግናለን። ይህን መጽሐፍ ስላበረከተልን። ካገኛችሁት አንብቦት፣ ጥሩ ጥቆማ መነሻ ይሆናል። ይህንን አንብቦ ደግሞ የጎደለውን ጨምሮ ያነሰውን አስፋፍቶ በሌላ መንገድ ማዘጋጀት የፈለገ ሰው እንደ መነሻ ምንጭ ይሆነዋል። ከብዙ በጥቂቱ ከረጅሙ በአጭሩ ከሙሉ በከፊሉ አባይ በግዕዝ ድርሳናት የተሰኘውን የዶክተር መርሻለኝ መጽሐፍ መነሻ አድርጌ ያቀረብኩላችሁ ውይይት ይህን ይመስል ነበር። ስላዳመጣችሁኝ ያመሰገንኩ በዚህ እሰናበታችኋለሁ። አብሬያችሁ የቆየሁት ኤፍሬም ይነሰው ነበርኩ። እስመ ለዓለም እስመ ለዓለም ለዓለም እስመ ለዓለም በሉላችሁ።